ብዙ ሰዎች እኔንም ጨምሮ በተለያየ ጊዜ ስልካችን ሲጠፋ ሊሆን ይችላል፣ ሲሰበር፣ ሲሰረቅ፣ በአጠቃላይ የሆነ ነገር ሲሆን ስልኩ ላይ የነበሩ ፋይሎች፣ የተለያዩ በጣም አስፈላጊ የሆኑ ዶክመንቶችን መልሰን ለማግኘት እንቸገራለን። ሰው ብዙ ጊዜ ስልካቸው የጠፋ ሰዎች ስታገኙ ወይኔ ውስጡ የነበረ ፋይል ኮንታክት ነምበር ሊሆን ይችላል፣ የተለያዩ እንዴት ነው ሪከቨር ማድረግ የሚችለው ወይኔ ይህን ነገር እኮ ማስቀመጥ ብችል ሲሉ ትሰማላችሁ። በአጠቃላይ ስልካችን የሆነ ነገር ከመሆኑ በፊት በጣም የሚያስፈልጉ የምንላቸውን ዶክመንቶች ሴኪውርድ ማድረግ አለብን ማለት። ግን በጣም በሚያሳዝን ሁኔታ ብዙዎቻችን ስልካችን የሆነ ነገር ከሆነ በኋላ ነው የምንነቃውና እሱን ለማስቀረት ስልካችሁ የሆነ ነገር ከመሆኑ በፊት የተለያዩ ፋይሎችን በጣም አስፈላጊ ናቸው የምትሏቸውን ዶክመንቶች ሊሆኑ ይችላሉ፣ ቪዲዮዎች፣ የተለያዩ የሰርግ፣ የልደት፣ የግራጁዌሽን ፎቶዎች ሊሆኑ ይችላሉ፣ ቪዲዮዎች ሊሆኑ ይችላሉ፣ ስልክ ኮንታክት ነምበሮች ሊሆኑ ይችላሉ። ስልክ ውስጥ ያሉ ፋይሎችን ስልካችሁ የሆነ ነገር ቢሆን ማግኘት የምትችሉበትን መንገድ መፍጠር አለባችሁ ማለት ነው። እንግዲህ አብዛኞቻችን ስልካችን የሆነ ነገር ቢሆን ብለን ፍላሽ ላይ ወይም የተለያዩ ሃርድ ዲስኮች ላይ የተለያዩ ዲቫይሶች ላይ ፋይላችን እናስቀምጣለን። ግን እነዛ ነገሮች ኮራፕት ሊያደርጉ ይችላሉ፣ ሊሰበሩ ይችላሉ፣ ወይም የሆነ ነገር ሊሆኑ ይችላሉ እና እዛ ውስጥ ያለውን ፋይል አብረን ሉዝ እናድርገዋሉ ማለት ነው። በአጠቃላይ በዚህ ቪዲዮ ጉግል ድራይቭን በመጠቀም እንግዲህ ጉግል ድራይቭ ነፃ 15 ጂቢ ስቶሬጅ አለው። እሱ ጋር እንዴት ማስቀመጥ ትችላላችሁ የሚለውን እና ስልካችሁ የሆነ ነገር ቢሆን እንዴት ፋይላችሁን መልሳችሁ ማግኘት ትችላላችሁ የሚለውን ሲምፕሊ ጉግል አካውንት ካላችሁ ስልካችሁን በመጠቀም እንዴት ፋይላችሁን ሴኪውርድ ማድረግ አለባችሁ የሚለውን ኢንዲቴል እያንዳንዱን ነገር አሳያችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት በማድረግ አስቀምጦልን ሌትስ ዳይቭ ኢን። ወደ መጀመሪያው ፖይንት ስንሄድ ጉግል ድራይቭ ራሱ ምንድን ነው የሚለውን ስናይ እንግዲህ ጉግል ድራይቭ ማለት የጉግል ክላውድ ስቶሬጅ ሰርቪስ ነው። ይሄ ክላውድ ስቶሬጅ ሰርቪስ ፋይሎችን ኦንላይን ስቶር እንድናደርግ የትኛውን ቦታ ላይ ሆነን መጠቀም እንድንችል እና የተለያዩ ዶክመንቶችን ዌብ ቤዝድ በመሆን ክሬት እንድናደርግ ስፕሬድሺት ሊሆን ይችላል፣ ፕሬዘንቴሽን ሊሆን ይችላል፣ ወይም የተለያዩ ዶክመንቶችን ክሬት እንድናደርግ ያግዘናል ማለት ነው። እንግዲህ ይሄ ጉግል ድራይቭ ፍሪ ክላውድ ስቶሬጅ ሰርቪስ 15 ጊጋባይት ፍሪ ስቶሬጅ አለው። እንግዲህ ይህንን 15 ጊጋባይት በመጠቀም የተለያዩ በጣም አስፈላጊ የሆኑ ስልካችንን ሉዝ ብናደርግ በጣም ልንጎዳባቸው የምንችል ወይም ሊያስፈልጉን የሚችሉ ዶክመንቶችን ስቶር ማድረግ እንችላለን ማለት ነው። እንደውም ፍላሽ ላይ ከማስቀመጥ ይልቅ ከዚህ ላይ ብታስቀምጡ ኢዝሊ ኢሜይል እና ፓስዋርዳችሁን እስካወቃችሁት ጊዜ ድረስ የትኛውን ቦታ ላይ አክሰስ ማድረግ ትችላላችሁ ማለት ነው። ወደ አጠቃቀሙ ስንሄድ መጀመሪያ አፕሊኬሽኑ ስልካችሁ ላይ ከሌለ ዳውንሎድ ማድረግ አለባችሁ እና ሳይኒን ማድረግ አለባችሁ። ዳውንሎድ ለማድረግ ፕሌይ ስቶር ላይ በመሄድ ሰርች በተኑ ላይ በመሄድ ጉግል ድራይቭ ብላችሁ ሰርች ታደርጋላችሁ። እንደዚህ ይመጣላችኋል። እኔ ጋር እንደምታዩት ኢንስታልድ ነው። እናንተ ጋር ኢንስታል ካልሆነ ኢንስታል ታደርጉና ትገባላችሁ ማለት ኦፕን ስትሉት ለመጀመሪያ ጊዜ ከሆነ ሳይኒን አድርጉ ነው የሚላችሁ። ሳይኒን ለማድረግ ኢሜይልና ፓስዋርዳችሁን ታስገባላችሁ ማለት ነው። ሳይን ስታደርጉ ልክ እንደዚህ አይነት ኢንተርፌስ ይመጣላችኋል። ፋይል ከሌለው ባዶ ነው የሚሆን ማለት ነው። ባዶ ከሆኑ ደግሞ እዚህ ጋር ኢንተርፌሱ እንደምታዩት እዚህ ጋር ዲ የገባሁበት ኢሜይል የመጀመሪያ ስፔሊንግ አለ። እዚህ ጋር ሰርች ኢን ድራይቭ አለ። ያሉትን ፋይሎች ሰርች አድርጋችሁ ማግኘት የምትችሉበት ነው። ማይ ድራይቭ አለ፣ ኮምፒውተርስ አለ። እዚህ ጋር ይሄን በምታዩበት ጊዜ በሊስት መልኩ እንደገና ደግሞ በላርጅ ሳይዝ መልኩ በዚህ መልኩ ያስቀምጥላችኋል። እዚህ ጋር ናቪጌሽኑን ስታዩ ጉግል ድራይቭ አለ። ሪሰንት ፋይሎች የከፈቷቸውን ስታዩ ሪሰንቶቹን ያሳያቸዋል። ኦፍላይን ያደረጋቸዋቸውን ኢንተርኔት ሳትጠቀሙ አክሰስ ማድረግ የምትችሉት ካለ ኦፍላይን ያስቀምጣችሁት ካለ ያሳያቸዋል። እዚጋ ባካፕስ አለ፣ ሴቲንጎች አሉ። እንደገና ደግሞ እዚጋ እንደምታዩት ስቶሬጅ አለ። ስቶሬጅ ሳይዙ ፎር ፍሪ ሳይዝ ለየትኛውም ኢሜል አካውንት 15 ጂቢ ነው የሚሰጣችሁ። ፋይላችሁ እንኳን ስቶር የሚሆኑ ከበዛ ሌላ ኢሜል ክሬት በማድረግ በዛኛውም አክሰስ ማድረግ ትችላላችሁ። ግን ስቶሬጁን ማሳደግ ከፈለጋችሁ መግዛት ትችላላችሁ። ግን 15 ጂቢ በቂያችሁ ነው ማለት ፋይል ስቶር ለማድረግ ሳይን ካደረጋችሁ በኋላ ይህንን ኢንተርፌስ ታገኛላችሁ። እዚጋ ሆም አለ። እዚጋ ስታርድ ምልክት ያደረገባችሁ ሸርድ ያደረጋችሁትና ፋይሎችን እዚህ ጋር በማየት ማግኘት ትችላላችሁ ማለት ነው። ሌላው
እንግዲህ ፋይል እንዴት ነው አፕሎድ የምታደርጉት የሚለውን ስናይ ሳይኒን ካደረጋችሁ በኋላ ፋይል አፕሎድ ማድረግ አለባችሁ። ሶ እዚህ ጋር ፕላስ ሳይኑ ላይ ትመጡና የፈለጋችሁትን ፋይል ኢት ቢ ፎልደር ሊሆን ይችላል፣ ኢት ቢ ስካን አድርጋችሁ ሊሆን ይችላል፣ ኢት ቢ ጉግል ዶክ ሊሆን ይችላል፣ ጉግል ሽት ሊሆን ይችላል፣ ጉግል ስላይድ አፕሎድ ማድረግ ትችላላችሁ። ፎር ኤግዛምፕል የሆነ ፋይል አፕሎድ ላድርግ፣ ኢት ቢ ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። እዚህ ጋር ይህንን የጉግል ድራይቭ አፕሊኬሽን ፎቶ ዳውንሎድ እንትን ባደረገው እዚህ ጋር በሰዓቱ ጭኖታል ማለት ነው። አፕሎድ አድርጎታል ማለት ነው። ሌላው የምትፈልጉትን መርጣችሁ መጫን ትችላላችሁ ማለት ነው። ሌላው ፋይላችሁን እንዴት ነው አክሰስ እና ማኔጅ የምታደርጉት የሚለውን ስናይ ፋይሎችን አፕሎድ ካደረግን በኋላ ጉግል ድራይቫችን ላይ የትኛውም ቦታ ላይ የትኛውም ዲቫይስ ላይ ሳይኒን አድርገን አክሰስ ማድረግ እንችላለን። ፕላስ ቱዛት ደግሞ ፋይላችንን ኦርጋናይዝድ ማድረግ እንችላለን፣ ሼር ማድረግ እንችላለን። ፋይላችንን ኦርጋናይዝ ለማድረግ ኒው ፎልደር ክሬት ማድረግ እንችላለን። ፎር ኤግዛምፕል ፕላስ ሳይኑ ላይ መተን ፎልደር ስንለው ፎልደር ላይ ማስገባ ይለኛል። የምንፈልገውን ለምሳሌ ፍሪ ዶክመንት የሚለው ላይ ጽፌ ፈለኩትን ክሬት አደርጋለሁ። እዚጋ እንደምታዩት ፎልደሩ ውስጥ ደግሞ ሌላ ፎልደር ክሬት ማድረግ ይችላለሁ። ፍሪ ዋን ብዬ በፎልደሩ ስም ሌላም ክሬት ማድረግ ይችላለሁ። ፍሪ ቱ ብዬ ክሬት ማድረግ ይችላለሁ። ፎልደሩ ላይ ሌላ ፎልደር ጭኜ ሊንክድ የሆኑትን ኦርጋናይዝድ አድርጌ ማስቀመጥ እችላለሁ ማለት ነው። ሌላው እንግዲህ ፋይሎችን ሼር ማድረግ እችላለሁ ማለት። ሼር ለማድረግ ደግሞ ለሌላ ሰው ሼር ለማድረግ ምን ታደርጋላችሁ? ፋይሉ ላይ እዚች ጋር 3 ሼር ማድረግ የምትፈልጉትን ዶክመንት 3 ነጠብጣባ ላይ ክሊክ ስታደርጉ እዚህ ጋር ምን ይመጣላችኋል? ሼር፣ ማኔጅ አክሰስ፣ አድ ቱ ስታርት። እነዚህ ነገሮች ዳውንሎድ የምትፈልጉትን አድርጉ ይላችኋል። የምትፈልጉትን እዚህ ጋር ሼር ለማድረግ ፈልግ ለማን ነው ሼር የምታደርገው የሚለውን ኢሜይል አስገባ ይለኛል። ኢሜይል ባስገባ ለምሳሌ ለዚህ ኢሜይል ባስገባለት ሜሴጅ የምትፈልገውን ስለ ዶክመንቱ ወይም ምን እንዲደረግ ነው ሼር የምታደርገው የሚለውን አስገባ ይለኛል። ሜሴጅ መጻፍ ትችላላችሁ። ኮሜንቴት ለምሳሌ ኮሜንት አድርገው ብዬ ብልክ ለዚህ ሼር አደረግኩት ማለት ነው። ሶ ሼር አደረግኩ። አክሰስ አፕዴትድ ሼር ሲያደርገኝ ኖቲፊኬሽን መጣልኝ። ለዚህ ኢሜይል ይሄ ፋይል ሼር ተደርጓል ማለት ሶ ኮሜንቴት ይላል። የዚህ ኢሜይል ሼርድ አድርጓል ኮሜንቴት የሚላለው እሱን ገብቶ ያ ሰው ኮሜንት ይሰጣችኋል ማለት ነው። ሌላው እዚህ ጋር ለምሳሌ በጣም ቶሎ ማግኘት የምትፈልጉት ዶክመንት ካለ እዚህ ጋር ክሊክ አድርጋችሁ አርቱ ስታርድ ብትሉት በቃ ስታርድ ላይ ስትገቡ ወይም ምልክት አረጋችሁበት ማለት ነው። ስታርድ ማለት ያንን ፋይል ታገኝታላችሁ ማለት ነው። ያንን ፋይል ታገኝታላችሁ ማለት ነው። ሶ በዚህ መልኩ ፋይላችሁን አክሰስ ማድረግ ትችላላችሁ ማለት ነው። ሴቲንጉ እዚህ ጋር ቪውን መቀየር ትችላላችሁ። እዚህ ጋር እንደምታዩት ኔም የሚላለ እዚህ ጋር ቦክሱ ላይ ቴብሉ ላይ ስትቀይሩ በዚህ መልኩ ታይታላችሁ። እዚህ ጋር ደግሞ በሊስት መልኩ ታይታላችሁ። ሌላው ደግሞ ሴቲንግ ላይ በመግባት ሴቲንጎቹን፣ ኖቲፊኬሽኖቹን፣ ተሙን እያንዳንዱን ነገር ማስተካከል ትችላላችሁ። እዚህ ጋር ዳታ ዩዜጅ ትራንስፈር ፋይል ኦንሊ ኦቨር ዋይፋይ ይህንን ኦን ካረጋችሁት ዳታ ስትጠቀሙ ዋይፋይ ስትጠቀሙ ብቻ ነው ፋይል ሼር የምታደርጉት ይላቸዋል። ወይም አፕሎድ ወይም አፕዴት የምታደርጉት። ስለዚህም ካላበራችሁ ዳታ ስትጠቀሙ አክሰስ ማድረግ ትችላላችሁ ማለት ነው። ሌላው እዚህ ጋር ሰርች በተኑ ላይ ሄዳችሁ የምትፈልጉትን ፋይል ለምሳሌ ሰርች ማድረግ ትችላላችሁ። ኢት ኩድ ቢ ቀኑ ሊሆን ይችላል፣ በታይፕ ኦፍ ፋይሉ ሊሆን ይችላል፣ በሼር ባደረጋችሁት ሞዲፋይ በሆነው ሰርች ማድረግ ትችላላችሁ። ኦ ጽፋችሁ ለምሳሌ አይዲያ የሚል ፋይል አለ። አይዲያን ሰርች አድርጌ ማግኘት እችላለሁ ማለት ነው። በዚህ መልኩ ሰርች ማድረግ ትችላላችሁ። ሌላ ኢሜል ካላችሁ እዚች ጋር ኢሜል ፕሮፋይሉ ላይ መታችሁ ኢሜላችሁ ላይ መቀየር ትችላላችሁ። ኦር ሌላ አካውንትም
አድ ማድረግ ትችላላችሁ ማለት ነው። ሰው ለመጀመሪያ ጊዜ ሳይን ስታደርጉ እንደምታደርጉት ማለት ነው እዚህ ጋር አድ አናዘር አካውንት ስላላችሁ ሰው ኢሜል ታስገባላችሁ። ኢሜል ካስገባችሁ በኋላ ኔክስት ስትሉት ፓስዋርድ አስገቡ ይላችኋል። ሳይን ታደርጋላችሁ ማለት ነው። ሰው በዚህ መልኩ በአጠቃላይ ፋይላችሁን ያለ አግባብ ከማጣት ራሳችሁን ሴኪውርድ ማድረግ ትችላላችሁ። ፍላሽ ላይ፣ ሃርድ ዲስክ ላይ፣ የተለያዩ ሃርድ ድራይቮች ላይ ከማስቀመጥ ጉግል ድራይቭ ላይ ብታስቀምጡት ኤኒታይም በፈለጋችሁ ሰዓት ኤኒ ቦታ ኢሜይልና ፓስዋርዳችሁን እስካወቃችሁ ድረስ በዚህ መልኩ አክሰስ ማድረግ ትችላላችሁ ማለት ነው። ሶ አይ ሆፕ በጣም ጠቃሚ እንደሆነ ተስፋ አደርጋለሁ። ሰው ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንቴሽን ላይ አስቀምጡልን። በሌላ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፔስ